ሰላም እንዴናችሁ? ዌልካም ቱ ዘ ወንደሊቁ ቻናል። እንግዲህ በዛሬው ቪዲዮ ኮምፒውተር ምንድነው በሚል ርዕስ በተከታታይ ክፍል ከሚቀርቡላችሁ ቪዲዮዎች መካከል የመጀመሪያውን ክፍል ይዤላችሁ ቀርቤያለሁ። ቪዲዮውን እንደምትማሩበት ተስፋ አደርጋለሁ። እንግዲህ አብራችሁን ቆዩ። እንግዲህ ስንጀምር የምንጀምረው ኮምፒውተር ምንድነው በሚለው ርዕስ ነው። እንግዲህ ኮምፒውተር ምንድነው የሚለውን ስናይ ኮምፒውተር ማለት የምንሰጠውን ዳታ በተቀመጠለት ኢንስትራክሽን ሴት ወይም ኮምፒውተር ፕሮግራም መሰረት ማኒፑሌት በማድረግ የሆነ አውትፑት የሚሰጠን ማሽን ነው ማለት ነው ኮምፒውተር ስንል። ያ ማለት ምንድነው? እንግዲህ የተለያዩ ኢንፑት ዲቫይሶች ይኖሩናል። በእነሱ ዲቫይሶች አማካኝነት ለኮምፒውተራችን ኢንፑት ዳታን ፊድ እናደርገዋለን። ያ ኢንፑት ዳታው ፊድ የተደረገለት ኮምፒውተር ደግሞ ኮምፒውተሩ ላይ በተቀመጡ ኢንስትራክሽን ሴት ወይም ደግሞ ኮምፒውተር ፕሮግራሞች በምንላቸው ትዕዛዞች መሰረት የሰጠነውን ዳታ ማኒፑሌት ያደርግልንና ወይም ፕሮሰስ ያደርግልንና አንድ የሆነ አውትፑት ይሰጠናል ማለት ነው። እንግዲህ ይሄ አውትፑት በብዙ አይነት ፎርም ሊገለጽ ይችላል። ቴክስት ሊሆን ይችላል፣ ድምጽ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ የተለያየ አውትፑት ታይፕ ሊሆን ይችላል። ግን ቤዚክሊ ኮምፒውተሩ የሚሰራው ምንድነው? ኢንፑትን ከዩዘር ይቀበላል። ከዛ በኋላ ፕሮሰስ ያደርገውና አውትፑትን ለዩዘር መልሶ ይሰጣል ማለት ነው። እንግዲህ ኮምፒውተርን ኢንፑት ተቀብሎ ፕሮሰስ አድርገው አውትፑት የሚሰጥ ነው በተቀመጠለት ኢንስትራክሽን ሴት መሰረት ወይም በተቀመጠለት ኮምፒውተር ፕሮግራም መሰረት ካለን